እሺ ሙስሊሞች በጣም ደፋሮች ናቸው። አንዳንድ ሴቶቹ አላህ ግማሽ ናችሁ ቢላቸው አላህ ግማሽ ነው የሚደርሳችሁ ቢላቸውም ግን ድፍረታቸው ለእምነታቸው ግማሽ ናችሁ ላላቸው እምነት አህያ ከአህያና ከሶስት ናቸው አይደል? አምጣልኝ ሶስቱን አምጣልኝ። የአንድን ሙስሊም ጸሎት ዋጋ የሚያሳጡት ሶስቱ አህያ 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 ሴት ልጅ እና ውሻ አህያ ሴት ልጅና ውሻ የአንድን ሙስሊም ጸሎት ዋጋ ያሳጠዋል። ነብዩ እንዳሉት ነብይ ተብየው እሺ እችነን ሙስሊም እኒህ ሰውዬ በእንትን የምታዩዋቸው የታወቁ ፓስተር ናቸው። ፓስተር ጄሲ ፔተርሰን ተብለው ይጠራሉ። የጥቁር ቤተ ክርስቲያን እንትን ናቸው፣ ፓስተር ናቸው፣ የአፍሪካን አሜሪካን እና እቺ ሙስሊም ድፍረት ያዘችና ለምንድን ነው ሙስሊም ማትሆነው? ትራምፕ ኢየሱስን ቢቀበል ትራምፕ እስልምናን ቢቀበል አንተስ አትሆንንም ስትል በድፍረት ትገጥማቸዋለች። እንስማ፣ ተረጉምላቸዋል። If the Great White Hope accepted Islam, would you? ትራምፕ ቢቀበል ግሬት ዋይት ብላ እንትን ትለዋለች። ትራምፕ እስልምናን ቢቀበል አንተስ ወዲያውኑ ሙስሊም ትሆናለህን? ዋው! እንዴት አይነት ጥያቄ ነው ባካችሁ! ምንድነው ይሄ ወዲያና ወዲያ የሚለው? ትራምፕ ሙስሊምን ቢቀበል እስላም ቢሆን አንተስ? ህልሟን ተመልከቷት። አንተስ ጄሲ ምን ይልሆን? Accept Islam? ትቀበላለህ? No. አላረገውም አለ ጄሲ። ምን አለ? አላረገውም፣ አላወቀችውም አይደል? ጄሲ ኖ አለ። Why not? ለምንድን አትቀበልም? የአላህን ሃይማኖት ለምንድን ነው ማትቀበል? Because I'm a Christian. እኔ ክርስቲያን ነኝ፣ በክርስቶስ ማመን ክርስቲያን ነኝ። እንዴት ብዬ ነው ያንቺን አላህ መቀበል? What drew you to Christianity? ምን ወደ ክርስትና ያመጣህ ምንድን ነው የሳበው ወደ ክርስትና? አብ ነው የሳበው። እሺ ጋድ እግዚአብሔር ነው የሳበኝ ወደ ክርስቶስ፣ ወደ ክርስትና። And do you feel like, have you ever looked into Islam? ወደ እስልምና ተመልክተህ ታውቃለህ? እስልምናን ፈልገው ታውቃለህ? I have. አዎን አንብቤ ያውቃለሁ ማለት ነው። And what about But Islam? just to understand it better, not to be a member of it or anything like that. እኔ ወደ እስልምና የተመለከትኩት ሙስሊም ለመሆን ሳይሆን ምን አይነት ሃይማኖት ነው ብዬ በበለጠ እንትን ያለ መረዳት እንዲኖረኝ ነው። መረዳት ፈልጌ ነው እንጂ አባል ለመሆን አይደለም ይላል። አባል ለመሆን አይደለም። And the thing that I don't trust about Islam is that, and maybe they've changed it now. ስለ እስልምና የማልወደው ወይም የማላምንበት ምክንያት አለኝ። አሁን ምናልባት ለውጥ ሊኖር ይችላል። You are taught to lie and just ሃይማኖታችሁን እንድታስፋፉ እንድትዋሹና እንድታታልሉ ተፈቅዶላችኋል በአምላካችሁ። ሃይማኖታችሁን እንድታስፋፉ እንድትዋሹና እንድታታልሉ ሰዎችን ተፈቅዶላችኋል። አታላዮች ናችሁ። ይህም ደግሞ ክርስቲያኖችና አይሁዶችን በማታለል And that the Islam people see us as infidels. እናንተ ስለዚህ እኛን የምታዩን እንደ ኢአማኞች እንደ እምነተ ቢስ ነው የምታዩና
እናንተ ይህን አውቃለሁ፣ ተምሬያለሁ። And the whole mission is to destroy the infidels. ዓላማችሁ ደግሞ ኢንፊደል ብላችሁ የምትጠሩና ወይም ደግሞ ቃፊር ናችሁ ብላችሁ የምትጠሩን ክርስቲያኖችና አይሁዶችን ለመደምሰስ ነው። ዓላማችሁ ለማጥፋት ነው። And I know that the Muslims want to conquer the world. ደግሞም በዛ እንትን ሙስሊም በሙሉ ዓለምን ለማሸነፍ ነው፣ ለመርገጥ ነው፣ ዓለምን ረግጦ ለመግዛት ነው ዓላማችሁ። Yeah. ያ ልክ ነህ፣ ልክ ነህ። አያችሁ የነቢዩ መሐመድ ዓላማ ምንድን ነው? እያችሁ አመነች። ያ ልክ ነው። ዓለምን ምን ልናረግ ነው? ረግጠን 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 ትልን ሌላውን ልናጠፋ። ምን አይነት ሃይማኖት ነው? ወራሪ ሃይማኖት፣ ዓለምን ሁሉ ወሮ እንትን ለማለት ነው። እና አያችሁ ስማርት የሆነ ፓስተር አፏን አሳዛት። እሺ ምን አለች? እሺ ያ አለች። ትንሽ ልመልስላችሁ እናንትን ልበለው። Yeah. No one will shy away from that. ያን እንኳን አንክድም። ዓላማችን ዓለምን ምን ለማድረግ ነው? ዓላማችን ዓለምን ለመውረር ነው። ወራሪ ናችሁ። ይሄ እስልምና የወራሪ ሃይማኖት ነው። እስልምና በወራሪው መሐመድ የተመሰረተ፣ ለወራሪው መሐመድ የቆመ ጥቅም፣ ለወራሪው ሰራዊት የቆመ እንጂ እውነት አምላክ ያለበት ሃይማኖት አይደለም። ደህንነት የለበትም። እሱ እንዳለው ነው። ስለዚህ ከእስልምና እንድትወጡና እንድትሸሹ አደራ በሰማይ አደራ በምድር እንላለን።